ትወጂኛለሽ ወይስ አትወጂኝም? አሃ ወዳለሁ ያስታስ ምን ይሰማሃል? እኔ ምንም ያሰው ከጎረቤት ጋር ማን ይሮራል? ድራማ አሉ ድራማ ምናምን who is better in bed? አልጋ ላይ ማን ነው ጎበዝ? What? Bro, what are you talking about, man? ይሄ እኮ የአባትና የልጅ ግንኙነት ነው እኮ። እኔ እኮ በጣም ነው የምወድሽ ይላታል። ምንም እንቅልፍ ተኝታ አታውቅም ነበር። ያንን 5 ዓመትና 6 ዓመት ሙሉ እንደዛ ስታደርግ እኔ ለሊት ለሽንት ስነሳ ልጅ አይኗ እንዲከፍት። ሰላም ማሮችዬ፣ እንዴት ናችሁ? ሰላም ናችሁ? ይህ የሬዚና በዩቲዩብ ቻናል ነው። ፕሮግራሙ ደግሞ ረዙ ሪአክሽን ነው። ዛሬም እንደተለመደው ዘና ፈታ የሚያደርጉ ቪዲዮችን ይዘን መተናል። እንደ ሁልጊዜ ወደ ቪዲዮ ከመሄዳችን በፊት ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክ ማድረጋችሁን እንዳትረሱ። እቺ ቪዲዮ ስታልቅ እርግጠኛ ነኝ 50,000 ሰብስክራይብ እንድታስገቡኝ። ኦኬ ያው ምኞት አይከለከልም አይደል? እሺ ወደ ስጠኝ እንጂ አንጀቴን በላው። አንጀቴን አላህ ዘፈናችሁን ተታችሁ ስትቀበሉት ማለት ነው። ለማንኛውም እስቲ ጃር ካፕሎች ደግሞ ማን ነው ጎበዝ እየተባባሉ ነው። እስቲ እኔ who is better in bed? አልጋ ላይ ማን ነው ጎበዝ? በጣም ሰነብነ ሌላ ሴት ብትሆን እኮ እስካሁን አብረን ተጠቅምሽ ምንም ያ እኔ እኮ እስካሁን እንትን ቤድ ምናምን እንጂ አልመችሽም? ነው ለኔ ብቻ አይደለም ያማንም ሴት የሚመቻት እንትን ወይ ጉድ እስቲ በያና ፕሊንግ እኮ እኔ ነጥ ቀለድኩ። ሶሺ ኮንቴክስቱ ሲጀመር ማን ነው ጎበዝ ነው እኮ ነው። አንተ ጥያቄ ውስጥ አትካተትም። ስለማን ነው ጎበዝ የሚለው ላይ እንደ እንትን አትካተትም። በማረን የተናደድኩ ነው። ያብረሽ ነው እንጂ ለምን ትናደዳለህ እንዴ? ሁሌ ምንድን ነው የምትይው? ቆይ you're the best ምናምን አንዴ የምትይው እንደዚህ ያቀርብ ይሰጣል ቤቢ የቀለድኩ አይደለም። አንቺ የምር አልመችሽም? አንዴ ለጥያቄ የለም። አይ ማወቅ ስለፈለኩ ነው። የምርሽን ነው? እስቲ ማርያም እንዴ ምን አስማለኝ? ስለዚህ ጉዳይ ደግሞ አይ አትመቸኝም ብለሽ ማይልኝ አትመቸኝም ይርድና አልገሌ በጣም ይርድና ሲጀምር ይሄ ጥያቄ ራሱ እንደ ጥያቄ መምጣቱ ራሱ ልክ አይመስለኝም። ሲጀምር ይሄ እኮ በቃ ቤት ተዘግቶ የሚደረግ ነገር ነው። ለምንድን ነው ግን አደባባይ ላይ ይዛችሁ ወጣችሁኛል የምታሳፍሩን? እስቲ ደግሞ የነ ዳኒ ሮያል የተሰለቸ ድራማቸውን እስቲ እንመልከት። ጭራሽ ሴት ያጉረስክ ነው ማለት ገና ለገና ማብቂያ የለውም የነሱ ድራማ። ጊዜ እንኳን ትንሽ ጊዜ እንኳን አጠብቅም። ካንቺ ጋር ንግግር የለኝም። ባለፈው ዝም ብዬሻለሁ፣ ዛሬ አላልፍሽ። ገባሽ? ለምንድን ነው ህይወቴን እንድኖር ማታውኝ? ምን ታረጊ መጣሽ? ምን ቀረሽ ደግሞ አንቺ? አጋጣሚ ነው ያየኋችሁ፣ ግን በጣም ነው የምትገርሙት። እናንተ ጓደኞች አይደላችሁም እንዴ? ያማታ እንዲች ልጅ ገና ለገና ባይዛው በልተን እንብላ ነው። በልተን ስንጨርስ እናውራ። እኔ ቆንጆ በቃ አንቺ ኖ ቁጥሩ በእናትህ ረፋው ነው ይክርግሩ አልቻልክም። ዳራቆጫና ነው ማለት ሰሚ ማብቂያ የሌለው ድራማ ቢኖር የነዚህ በቃ በግሩፕ ተሰብስበው የሚሰሩ ድራማ ምንም ማብቂያ የሌለው ድራማ ቢኖር የነሱ ድራማ ነው። በስመ አብ። ፍራይዴሶች ደግሞ ያው ገና ምግብ ሳይጀመር ምግብ ለመያዝ ወጥተዋል። አልተጀመረም።
ሚኪ ምግብ የለም ተዋረዱ አልተጀመረም። ሚኪ ምግብ ሳይጀመር ከአንዳንድ በቃ የሆነ ሰርግ ላይ ተጠርታችሁ ማለት ነው ሙሽሮች እስከሚመጡ ምናምን ግን አይሰለቻችሁም? በቃ የሆነ ድግስ ላይ ተጠርታችሁ ከዛ እናንተ ደክሟችሁ ስንት ሰዓት ጠብቃችሁ ማለት ነው ሙሽሮች ቆጥተው እያሉ ይመጡና ከዛ እንደገና ፎቶ ምናምን ይሉልህና ከዛ ደግሞ ምግብ ሲነሳ አንተ ልትነሳ ስትል ሙሽሮች ከሙሽሮቹ ኋላ እናት አባት ለማንኛውም የሆስፒታል ጥበቃው ደግሞ ዶሚኔተር መከላከያ አንተ በቀኑ ሁለቴ ትመጣለህ እንዴ? ፈሳሽም እኮ ያልቃል። ምን ሆነ ነው? የሰው ልጅ እኮ ነህ። እንኳን ከሆስፒታሉ ከፋብሪካው ምርት ጨርሰናል አልቋል ብለው ልውጣ እንዴ? እርሶ ደግሞ ቀዝቅዟልና ወጣት ሲሞቀው ይቀናሉ። በእውነት ሞቀ እንዴ? መቃብር ይሙቀርባና ይልቀቁኝ። መከላከያ ይረ አትከላከል፣ በሽታ ይወረስ እንዴ? ገዜ እንዴት ነው? ኧረ እንደማይተዋወቅ ሰውማ እንዲህ ብለኸኝ አትገባም። እንዴት ነው ባለንጀራ ይቆይ? እንዴት ነው? እኔ የምልሽ ወይ ምን ልጅ መውለድ አትፈልጊም ነው? ምን ጋሽ አለማርለ ጋሽ እንዴ ገና ለቼክአፕ እኮ ነው ይመጣል። ለቼክአፕ እንግባ። ተረጋጋ። አይ ሚስኪን ይታወቀዋል። እሱ እርጉዝ ነሽ ይታወቀዋል። ትታወቃለች እኔ ጋር እንኳን ከኔ ጋር እኔ እንደውም እዚህ ግቢ ቅርብ ጊዜ ነው ከኔ በፊት የነበሩ እዚህ ግቢ ሆስፒታሉን ጥበቃዎች ብዙዎቹን ያውቃቸዋል። ከስተመር ነው። ኦኬ እዚህ ስራ ትሰራ ነበር ማለት ነው? አይደለም እዚህ ስራ አይሰራም ነበር፣ ያስወርድ ነበር። እዚህ አይደለም ያስወርደው ጋሽ ወይኔ አንበሳይ ታዲያ እንዳትረሳ ይሄ ደብል አትሪክ ነው። ስድስተኛ ነው ዝናህን ማን ናገር? ምንድነው? አትፈር እንጂ ይኸውልህ፣ አሁንማ እኮ አንተ ኃጢአት ተደራርቦብህ ጀብዶ ነው አላ ባይሆን ለሷ ነው ኃጢአቱ። ይኸውልሽ እናቴ እዚህ ፊት ለፊት የምታዩ በር ላይ የሆስፒታሉ በር ላይ በትልቁ ፎቶን ፍሬም አሰርተን ማለት ነው የዩቤልዩ ወርቅ ተሸላሚ አድርገን ፎቶን እንሰቅላለን። አንቺ ገዝዬ የኔ ውድ ነው አምጥቲው፣ እኛ በፍቅር ገዜ ውርጃ ነው የምንለው እዚህ። አዎ እና አሁን ጥያቄው የኃጢአቱ ተካፋይ ትሆኛለሽ ወይስ ልጁን ትወልጂዋለሽ? አምልጫ ነይ ዋጪ አምልጫ ወይ ዶክተር ኮኔል ጎበዝ እንደሆነ አስባም። ለማንኛውም እንደገዜ ውርጃ ያሉ ሰዎችን ጥበቆች የሚያጋልጡበትን መንገድ ስላሳየን በጣም ነው የምናመሰግነው ዶሚኔተር። ባሳለፍነው ሳምንት ጃኒና ቡቻ ተጣልተዋል ምናምን የሚባል ወሬ አለ። እስቲ ጃኒ ምን እንዳለ እንስማ። ከጎረምሳ ጋር ማን ይሯሯጣል? If I say something and it's gonna hurt him, እሱን ነው የሚጎዳው። በጣም እመን ከሰም fucked up shit ግን እኔ ደግሞ I don't want drama አልወድም ድራማ ምናምን ስማምቡልት እንግዲህ አንድ ላይ የሚሰሩ ጓደኛሞች በቃ በጣም ነው የሚያስጠላው እንደዚህ አይነት ነገር። ቢታረቁ እንላለን እኛ ምክንያቱም ያው አንድ ላይ ስለሆነ የሚሰሩት እና አንድ ላይ ሰርታ አንድ ላይ ማደግ ደስ ይላል በጣም። የልጆች አባት ባሌ ኦቲዝም ያለባትን የ14 ዓመቷን ልጄን ለ5 ዓመት ይደፍራት ነበር። ያንን ነገር ሲያደርጋት ራሱ ኖርማል ነው ይመስላት። እኔ ስለምወድሽ ነው ይለኛል አለች። ይሄ እኮ የአባትና የልጅ ግንኙነት ነው እኮ እኔ እኮ በጣም ነው የምወድሽ ይላታል። ምንም እንቅልፍ ተኝታ አታውቅም ነበር። ያንን 5 ዓመትና 6 ዓመት ሙሉ እንደዛ ስታደርግ እኔ ለሊት ለሽንት ስነሳ ልጄ አይኗ እንዲከፍቶ ነው። አትተኝም እንዴ አንቺ እንቅልፍ የለሽም እንዴ ነው ማለት። ምክንያቱም ለሊት ሁሉ ይሄድባት ነበር። ኮንዶም ይጠቀማል እና ደግሞ በጥንቃቄ በተጠና ሁኔታ ነው የሚጠቀምባት የነበረውና ማንስትራል ሳይክል ፔሪድ ሲመጣና ሲሄድ ንገረኝ ይላታል። ኮንዶሙን የኔ ሲንክ ነው እና ሽንት ቤት ውስጥ ማስገባት ስለማይችል ባስኬት ውስጥም ከጣለ እንግዲህ ያው ቆሻሻ ሲጣል ምናምን ሊወጣ ይችላል ብሎ አስቦ ይመስለኛል ጎረቤት እንትን አለ ሽንት ቤት ነው የጉርጓድ እና እዛ ጣይዳታል። ወደ 5 ዓመት ሙሉ በቃ ለማምዳታል። እንደ ሚስት ነው በቃ እኔ ስወጣ እነሱ በቃ የራሳቸውን ነገር ነው የሚያደርጉት። እውነት የልጆች አባት ባሌ ትዳሬ ልጄን እንዲህ አድርጓል ብለሽ ለማመን የነገረችሽን ብቻ ነው ያልሽው?
እና በጣም የሚያሳዝን ነገር ነው በእውነት። በዛ ላይ ልጅቷ የኦቲዝም ተጠቂ ናትኝ። እሷን ትሪት እንደማድረግ እንዲህ አንዳንዴ ግን እንደዚህ ኦቲዝም በቃ የተጓዳኝ የሆነ ነገር ያለባቸውን ሴት ልጆቻችንን በደንብ መጠበቅ፣ መጠየቅ፣ ጓደኛ ማድረግ፣ አብሶ እናት ጓደኛ ማድረግ ልጅን ማለት ነው። ውጪም ስትወስድ ሊሆን ይችላል። ስለዚህ እናት በጣም ከልጇ ጋር አብሶ አሁን ላይ ሴት ልጅ ያላችሁ እናቶች በቃ በጣም ከባድ ነው ዘመኑ። ስለዚህ በቃ እንደ ጓደኛ መሆን ነው ከሴት ልጅ ጋር በቃ እንደ ጓደኛ መሆን በቃ ግዴታ ነው በዚህ ዘመን ማለት ነው። ምንም ማድረግ አንችልም። እስቲ ደግሞ ጂጂ ጃኒን ያለቻትን ኦፕራሲዮን አረገች እንዳትሉ ነግሬያለሁ። ቆንጆ ናት። ቆንጆ ፊቷ ምናምን አሳሳቋ ክዳኑ ሲወድቅባት ምናምን ቪዲዮ ምናምን ክሊፑ ፐርፌክት ቆንጆዬ አለባበሷ ይሄ እንትኑ ምናምን ቆንጆ። ዲዛይኑ ግን እዚህ ጋር ያለው ዲዛይን ግን ኖርማል ነው። አወራረዱ ሞዴሉ የልብሱ ሞዴል በጣም ያምራል። ዲዛይኑ ብቻ እዛ ላይ የምን ብታረግ መሰላችሁ? እዛ ላይ በዛ እንትን ላይ ይወለጋ የለም ይወለጋው ፐርፌክት ብታረግበት ወይ ደግሞ ነጭና ቀዩ ብታረግበት ጉቺ ነበር የምትመስለው። የጉቺን እንትን ነበር የምትመስለው። በሱ አይነት ልብስ እስቲ በእንትን አሰሩት። በሱ አይነቱ ነው በነጭና በጥቁር አሰሩት። ጃኒ ምን ነው ረሳችን? ግን ፎንቃ ላይ ናት እንደሱ አለች። ጃኒ ተረሳ? ሬቻ ተረሳ? የት ናት ያለችው? አለች ግን በህይወት አይ ወንድ እኮ ሲባል እኮ ከህይወታችሁ እኮ ነው የሚያስወጣችሁ። ነገ ደግሞ ደሃው ነሽ እንዳይባል እንግዲህ ጂጂ እኔን አይመስለኝም እሷ እንዳለችው። ምክንያቱም አሁን መጀመሪያ ስለ ሀይቲ እናውራ። የሀይቲ የዩኤች አለባበስ በጣም ነው የሚያምርባት። በቃ የሰራችው ቪዲዮ ላይ ታችሁታል። በቃ ጽድት ያለ ቪዲዮ ሲጀምር ሀይቲ በጣም ቪዲዮ ላይ በቃ በጣም የሚያማምር ቪዲዮ ነው የምትፖስተው እና በቃ ተዘጋጅታበት ነው በስርዓት ማለት ነው። እና ለኢሬቻ የለበሰችው ልብስ እኔ በጣም ነው የወደድኩት እና አክሽኗ ምናምን በቃ ለፎቶ ቪዲዮ ጽድት ያለ ቪዲዮ እንዴት እንደሚያምር ጃኒና አዶናይ አሁን ላይ በቃ አልተቻሉም የሉም ማለት ይቻላል። አብረው ናቸው፣ ፈታ ዘና እያሉ ነው። መቀሌ ነበሩ፣ አሁን ደግሞ ከመቀሌ ተመልሰዋል። ፈታ ዘና እያሉ ነው። በቃ ይመቻቸው። ከሴቶች ጋር የሚውለው ጀለስ ነው። አንቺ ግን በጣም ጫታ ጨምርሻል። ባለፈ ለቤት ያጋዛሁት እርቂት አይተሽዋል? ምን ሆነ እንደዛ የሚፈረፈረው? ግን ምርጥ ቀቁን ያጋዟት። ግን ለማንም እንዳትናገሪና ማለት ባህሉ አልጋ ላይ ይሸራል። በቃ የሱ ሽንት ማለት ሲነካው ጧት ፍርፍር ይላል። ከዛ ቤት መጣ ለማጠር ልጅሽ ያጋዛኝ ዕቃ ምን ማለት ነው ስትል ታወራት ባዛች ታስጨነቃ ከቆጥ ቡጥጥ ቢሩ ግን ዘይ ጀመር እኛ ቤት ምን ልታረጊ መጣሽ አልኳት። አጋጣሚ አላለች። አጋጣሚ ነው አስባበታል እንዴ መጣችሁ? ይኸውልሽ ባልሽ እርብዬ በቃ ነው ደግሞ ሄደሽ እንዳታወሪ ደግሞ ሴቶቹ ከተበርጋ ነው ማለት ነው። ብርዘኝ ወንድም ጧት እንጂ ይመጣል። ብርዘኝ እኔ ምንም የለኝም ወንድሜ። ከሴት ጋር የሚውለው ጀለስ ከሴት ጀርባ እየተደበቀ ነው እያያችሁ የዘሪ ድንግልናን አሸንፍ። በጣም ደግሞ ዝም ብለሽ እኮ አትወዳደሪ። በምን ያውቃሉ መሆንሽን? ግን እዚህ ዊርድ ሳስበው ይገርመኛል። ላይክ ሄደሽ ተመርምረሽ ምናምን ነው ቼክ አድርገው መሆንሽን ምናምን ነው ከዛ ግን እዚህ ዊርድ ስታስቢው ላይክ ዊርድ የሆነ ነገር ነው። ግን ዝም ብሎ ማንም ሰው አሁን የዛን ጊዜ ወደ 100 ምናምን ተወዳዳሪ ነበረ መጀመሪያ ትሬኒንጉ ላይ ማለት ነውና ከምርመራው በኋላ ቀነስን ማለት ነው። ወደ 60 ምናምን ገባን። ከዛ ወደ 60ዎቻችን ነው መሰለኝ የተወዳደር ነው እና እንደዛ ነበረ ራሱ ፕሮሲጀሩ ማለት ነው። ሚስ ቨርጂን ግን ለመወዳደር እንዴት ሐሳቡ መጣልሽ እና ውድድሩስ እንዴት ነበረ? Wait a minute. Who are you?
እኔ አስቤው አይደለም አክቹሊ ሰው ትምህርት ቤት እንዲህ እንትኖች ይዘጋጁ የለ ዝግጅቶች ካርኒቫሎች ምናምን እና ሁሌ ትምህርት ቤት ካርኒቫል ሲዘጋጅ የሆነ ነገር ውስጥ ተሳተፋለሁኝ ማለት ነው እና 11ኛ እና 12ኛ ክፍል እያለሁ ሚስ ሃይ ስኩል ተወዳደርኩኝ ማለት ነውና 12ኛ ክፍል አሸነፍኩኝ ሚስ ሆንኩኝ ማለት ነውና መተው አወዳዳሪዎች ዓለም አቀፍ አልኩኝ ሀገር አቀፍ ነበር መስፈርት ነው ማለት ነውና ከየትም ቤቱ እየመጡ እንትን ይሉ ነበር ኢቭን መስፈርቱ እስከ 18 አመት በላይ አይቻልም መሰለኝ በላይ ነው በላይ ነው እንጂ ከ18 አመት በላይ ነው ኦኬ ነው እና ብቻ መተው ትምህርት ቤት ፒክ ሲያደርጉን ያው 18 አመቴ ነው ብዬ ዋሽቼ ማለት ነው ገና እኮ ነው 18 አይደለም 18 አመቴ ነው ምናምን ብዬ ዋሽቼ ገባሁኝ ትሬኒንግ ወሰድኩኝ ምናምን ከዛ ተወዳደርኩኝ ከዛ ስንተኛ ነው ሁለተኛ ነው መሰለኝ ወጣው ነው እንግዲህ በጣም ረጅም ጊዜ ነው አዎ በጣም ረጅም ጊዜ ነው ግን ደስ ይላል አላማው ራሱ ደስ ይል ነበር አሁን የለም ግን ቢኖር ቢቀጥል ራሱ በጣም ብዙ ሰዎችን የሚያበረታታ ነገር ከነክብራቸው አላማው የዛ ጊዜ ነበረው በቃ ሴቶችን ይሄ ቨርጂን ሆነው ከትዳር በፊት አላ አይደለ ከትዳር በፊት ያልሆነ እንትን ውስጥ እንዳይገቡ ለማበረታታት ምናምን እሱ ነበር አላማው ማለት ነው እና አሪፍ ነበር ግን አይ ቲንክ ቆሟል መሰለኝ አሁን የለም አይገስ አይደል አሁን የለም አዎ ረጅም ጊዜ ከእናንተ በኋላ አንድ ተደገመ መሰለኝ ከዛ በኋላ ግን ሁለቴ ነው መሰለኝ ማቀው ነው ሚስ ቨርጂን እኔ ራሱ ኢትዮጵያ ውስጥ ብቻ ነው ሰሞት እሱ ሌላ ሀገር ላይ አገኝ መሰለኝ ያው እንደዚህ ነው ግን አይዲያው በጣም ወድጃለሁ ደስ የሚል ነበር እንደንትንም ደግሞ ኢቭን እሱን ተወዳድረሽ አልፈሽ የታሪክሽ አንዱ አካል ራሱ መሆኑ ደስ የሚል ነገር ነው በጣም ደግሞ ዝም ብለሽ ከተወዳደሪ በምን ያውቃሉ መሆንሽ ግን እዚህ ዊርድ ሳስበው ይገርመኛል ላይ ሄደሽ ተመርምረሽ ምናምን ነው ቼክ አድርገው መሆንሽን ምናምን ነው ከዛ ግን እዚህ ዊርድ ስታስቢው ላይክ ዊርድ የሆነ ነገር ነው ግን ዝም ብሎ ማንም ሰው አሁን ይዛን ጊዜ ወደ 100 ምናምን ተወዳዳሪ ነበረ መጀመሪያ ትሬኒንግ ላይ ማለት ነውና ከምርመራው በኋላ ቀነስን ማለት ነው ወደ 60 ምናምን ገባን ከዛ ወደ 60ዎቻችን ነው መሰለኝ ተወዳደር ነው እና እንደዛ ነበር ራሱ ፕሮሲጀሩ ማለት ነው ደስ ይላል በጣም እና አሁን ከሌላው ሞዴሊንግ ወይም የቁንጅና ውድድር የሚለይበት የሆነ የራሱ ለየት ያለ ነገር አለው አዎ ቢኖር ጥሩ ላዘጋጅ እንደ አንደኔ አይመስልሽም አንድ ማዘጋጀት አለብሽ አንደኛ አሸናፊ ነበርሽ ነው ልጅ ሞከራለሁ እንግዲህ የሚስ ቨርዥን እንዲዘጋጅ የምንፈልግ ሰዎች እባካችሁ አንዴ በኮሜንት ለማንኛውም ግን በጣም ሐሳቡ በጣም አሪፍ ነበርና አሁንም ራሱ ቢደረግ ግን ጥሩ ነው አላቅም ግን ቢደረግ ጥሩ ነው እስቲ ደግሞ ልክ ታክሲ ላይ ገብታችሁ የምታውቁት ሰው ሲመጣ ማለት ነው ተከፍሏል ምናምን እንደምትሉት ሱቅ ላይ ሄዳችሁ ስንዴ ነው ዘጓለው ተከፍሏል ምናምን ትላላችሁ በቃ ቻው እሺ ደውላለሁ አንቺ ምንድነው እንደዚህ ጠፋው በቃ ነው ህይወት ያጠፋው ሌላ ቀን እንገናኛለን ዛሬ በጣም ቸኩያለሁ እሺ ሂሳብ ስንት ነው እንዴ አያስፈልግም ችግር የለም የምሬም እኔ ሰጥሻለሁ እሺ አመሰግናለሁ በቃ ሰላም አደውልልሃለሁ እሺ ኮኮ መስሎት ነው እርግጠኛ ስንት ነው ሂሳብ 10200 ለንድሩብ ጉዳይ ልክ ሲል አንተ ባለፈው እንዳልኩ እንዳቸኩል አደውል አረጋ ብሎ ቀነቶ እንደነ ሰዎች አሉ ትንሽ ነገር አሳይተው የሚሸውዷችሁ እሱ ካይቶ ነው የተሸወደው ወገንኛ እንሸወድም የታክሲ ያነሰና ደግሞ ሱቅ ላይ እንከፋፈል አናረገውም እስቲ ታክሲ ላይ ደግሞ እንደዚህ መሆን የሚቀራቸው ሰዎች አሉ እስቲ እንመልከት አባ ምንድነው ምን አቃሉ የራሳችን መኪና እስክንገዛ ድረስ መኪና ውስጥ የህዝብ ትራንስፖርት መስጫ እንደዚህ ነገር አልቀርም እንዴ ምን አቃሉ እንዴ አንተኒ እርጎቦ አሬራ ይወጣኝ እኔ ምን አቃሉ እንዴ ወራጃለ ሽበት ዋካ ደወለ ትወርድ ነው እንዴ አንተ እናንተ የህዝብ ትራንስፖርት መስጫ ብላችሁ ኧረ
ኧረ የለም እስቲው ሸመተች ይላል ገሪ ይኸውልህ እንደዛ የለፋህባችሁ ሽማግሌ እልካለሁ ብላ ያሰብካት ልጅ ይኸውልህ ከማንም ወጠጤ ጋር እኔ ፓርኪንግ የምሰራበት ፔንሲዮን ታያዘል ገባች። ና ጉድህን ሂድ። ድምፅ ላሰማ እችላለሁ ደግሞ ታወራለህ እንዴ? ና ጉድህን ተመልከት። ካላምክ ነኝ አገኘሁሽ ተኛ ሽማግያ እንዴት ልመን እናቴ እንዴት ልመን ወጥተሽ እግሬ ማልሶ የለም በእኛ ተወኝ ታበላሻለህ እንዴ ምንድነው ገሪ ተወኝ ምን ላድርግ ከዚህ በላይ እንዴ ስንት ዓመት የታመንኩለት ፍቅር የ10 ዓመት ጆኛ ተኝታ ምን ልበል እኔ በቃ ተው ምን ማድረግ አይቻልም ተነስ እሺ ቆይ ለፊታችን ቅዳሜ ሽማግሌ አብልቻ ጠጥቻ አሰናልቻ አዘጋጅቼ ነበር ምንድነው ብላቸው ተኛሽ ልበላቸው ወይ ተው እንጂ ወንድሜ ተው እንዴት አንተስ ብትሆን አትገቡም ጨርሰናል አትልም ስራኩ ምንድነው እኔ ተባብረን እንዳስተኛት ነው የምቆጥረው ተባብረን አብራት እንደተኛ ነው የምቆጥረው ተው ወይ እናቴ እንዴት ነሽ ሰላም ነው የኔ ፍቅር ፍቺውን እኮ ጨረስኩኝ ቤቱን መኪኖቹን በኔ ስም ሆነዋል ይወርሽ ነው ቤቴም አንተን ነው የምጠብቀው ናልኝ የኔ አባት እዚህ አሁን ነው ወጥት ቤትሽ ግብት የኔ እናት መጣው እንዳነግራት መምጣቴ እንዳነግራት የምስራች አለ እነግራለሁ ቀስዬ እነግራለሁ እሺ አልተያየንም ለህይወታችን ነው ያለው እንግዲህ ማልጠብቀው ነገር ገንዘብ አላሽዋላት ኢሞሽናሊ ፊዚካሊና ፋይናንሻሊ ገጥመኛል ብዬ በማላስበው መንገድ ሰው ተቀየመ ነበር አዎ በጣም ከባድ ውስጥ በቃ ከብዶብኝ ነበር ፊልም ከምትሰራቸው ሰዎች ጋር የነበረ ግጭት ነው አዎ ቆይ ግጭት ነው ፍጭት ነው አለመግባባት ነው አለመግባባት ሳይሆን እኔ እንደዚህ ነው ለማለት ራሱ ይከብደኛል ትንሽ ጉዳዩ የቅርብ ሰዎች ያውቁታል ያው ጉዳዩን በደንብ ኬዙን አብረኝ የነበሩ ሰዎች ስለነበሩ በጣም ተጎድቼ ነበር የታመምኩበት ሰሞን ነበር ብዙ ነገር የሚያስፈልገኝ በቃ ሰፖርት ምናምን የሚያስፈልገኝ ታይም ነበር ዙሪያ ላይ ያው ቤተሰቦቼ ይኖራሉ ኦፍ ኮርስ ግን በስራ መሀል መታመሞች ነበሩኝ እና በጣም እሱ ጊዜ ከባድ ነበርና ያሳለፍኩትን ጊዜ የሚክስ መልስ ያላገኘሁበት ጊዜ ነው ምናልባት ጠብቄ መልካም ነገር ትጠብቃለህ ከሰው ትንሽም ነገር ትጠብቃለህ ደግሞ ለሰራው ስራ ዋጋ ለከፈልከው ነገር ትንሽ መልካም ነገር ትጠብቃለህ ያን የጠበቅሽን ሳታገኝ ቀርሽ በቃ እንደሰው ትንሽም ቢሆን ትጠብቃለህ ነው ኤክስፔክቴሽን ይጎዳል አይ ነው ግን የትኛው ሙያ ላይ መቼም ግጭት ፍጭት አለ ከዛ ተነስተሽ 2018ን ፊልም አትሰሪ ማለት ነው አይ ከማን ጋር እንደምሰራ ምናልባት ማቅበት ጊዜ ነው በጣም ትልቅ ትምህርት ነው ያስተማረኝ ከማን ጋር እንደምሰራ በደንብ ማየት እንደችለ ያው አዲስም ስለነበርኩኝ በጣም በአሪፍ ሞራል ነበር የመጣሁትና የሆነ ተንደር ድረስ ስትመጣ እንደመገፍተር አይነት ነገር ነው የሆነብኝ እና እሱ አሁን ያው ትንሽ ስለተረጋጋኝ ስላየውን በሌላም ትንሽ ይገጥመዋል አንዳንድ ነገሮች ያበረታል የሰውን ተሰማለህ እንግዲህ የሰራችበት ፊልም ጠፋብኝ እናንተ ምን ነበር ብቻ የሆነ ፊልም ላይ ተሳትፋ ነበርና እነዚህ ያያቸዋቸው ባልና ሚስቶች ናቸው እንትን እሷ ናት ዋና እንትኑ ምንድነው የሚባለው ዳይሬክተር ብቻ ፊልሙን የምታሰራው ሚስቱ ናት የዚህ ሁሉም ስማቸው ጠፍቶብኛል እና በዚህ ፊልም ይሄን ፊልም ስትሰራ ነው የተሰማትን ነገር እየተናገረች ያለችው ግን አለመስማማት እንዳለ ከቪዲዮ ናቴ በላራይ አንቻቴ ቦዴ ቁላሊቴ ደውይልኝታ ከነብሽ ወጥት ነው ማለት ወጥት ማሊያ ማለት ፋፋ አርጌ እንደተጠቀለ ማልግሻለሁ እንዴት ነው የምትወደኝ እንደዚህ ነው ልጅታ ወይ ታድለሽ እንደዚህ እንደሸከከ ብዬ ቁጭልሻለሁ አለ እባክህ እሺ የኔ ጌታ ማር ጣፋጭ ነው እሺ ልጅ ጣፋጭ ነህ እውነት እንግዲህ ልጅ 2018 ላይ ልጅ ለሚፈልግ ልጅን በረከትን አብሮ
ምንም ምክንያት ሁሉ አይፈልጉም እኮ ልጆች እናንተን ለመውደድ ካለ ምንም ምክንያት ነው የሚወዱት። ማር ነው በእናት ማሩ አበደ ጥምረቱ ቀጥሏል። እስቲ ማይ ጋድ አውራው ነክ ምን ያክ ማሩ በሽተኛ ሆነ ሰላም ነው አለ ማሩን ፈልጌ እኮ እዛ ብሄድ በዚህ ብል ማሩን ፈልጌ ነበር። ማሩ አላየው አይ እንደው ማሩ ሰው መስሏል። እንዴት ዘሏል እኮ እሱ የሚያወራው ነው ያቀው ዝንኩር በቃ ስብሰባ ማለት ዝንኩር ደግሞ ምንድነው ባለፈው እንደው እኔ ራይት የማሩ ምን አደረገም ህዝብ ውሃ እሽግ ውሃ መጣ ለስብሰባው ማለት ነው። ውሃ ጠጥቶ እኛ ለቆሻሻ ዝም ብለን ስንሰበስብ መጥቶ ያንን ሲለቅም አበቃው። ያኔ ማሩ እንደ እንትን እንዳለ እንደታመመ ያኔ ነው ያበቃ። ኧረ ሰው አይደለም እሱ ጨርሶ እንደዚህ ጀመረ እንደዚህ ጀመረ በቃ የሚያወራው ነው ያቅ ምን ያቅ ማሩ በሽተኛ ሆነ አብቶ እኔ ወሬ አላቅም አልነግረውም እና እንዴ ማሩዋ ናስኪሎ እንዴ ነው አንተ ሰባ ሃይላንድ ሰብስቧል። ሰማኝ እንዴ እኔ ቀበሌን እያጠደኩ ነው። አይ አሁን እኮ እሱ መጣና ማሩና ላይ መስለኝ ይኸው በዚህ ሄዳልኩት አልከው ሰማው እኮ ማርኮር ተምነበር እዚህ እንትን ነው መሰለህ ሰማ ጥቂት ዲያኒ ባኒ አንተም አይኔ ነው እኮ አይለ እንደው ዝም ነገር አላለም እኮ ምንም አላለም ያ ትንሽ ሰማው ምንም አላለም ትንሽ እንዴ ያለው ሃይላንድ ባለፈው ስብሰባ መጡና ሃይላንዱን አነሳው ሰብሰብ አደረገው ነው ነው እንጂ ለሌላ የውሃ እኮ ነው ማለት እኔ ይመቸኛል ምን እንጂ ማለት በቃ ደስ ነው የሚለኝ ሰልባቦት ከገጥማ ዳሪ አድርባይ እኔ ይሄንን ማጠዲያው መሬታችንን ተነካ ይሄ ለመቶ ዓመት የማይመዘ ሽግር ያመጣል ነው አብጅ ነው አንተ ልብቅ ትንሽማ እንዲያሰራ ያኒ ባኒ አንተ ነበር እንደው ባላሁንም እንዲያጥሩ አብሽሩ እንዲያጥሩ ሰልባል እኔ አቃለሁ ስም ታይዞ ራሱ ያሟል ፊት ለፊቱ ማለት ነው። አይ ማሩ ጥሩ ሰው ነው። አንዳንድ እንደዚህ አይነት ሰዎች አሉ። መታወቂያ ለማውጣት መታወቂያ አሳዩ ስትባሉ እሺ አስከጅ ነው እንገባ ነበር ምንድን መታወቂያ ልናወጣ መተን ነበር። መታወቂያ ይዛችኋል እንደ መታወቂያ ነው እኮ ታዲያ መታወቂያ አሳዩ እናገኛለን ልናወጣ እኮ ነው የምንገባው ወሬ ውስጥ አይ እኔ አይደለም እንትን ነው ምን መሰለህ መታወቂያ እናውጣ እያሉ ነው መታወቂያ ለማውጣት እኔ ታዝብ መታወቂያ ይዟል አልያዙም እያሉ እንዴት እናደርግ ልናወጣ እኮ ነው መታወቂያ ይዟል ወይ ይኸውልህ መታወቂያ አልያዙም ማን መታወቂያ አሳዩና ግቡ እምቢ እንዳታስገባ መታወቂያ ያላዘ አንድ ሰው እንዳታስገባ መታወቂያውን የምታመጡት እንዳይሰራ እኔም እኮ ግራ ገባኝ። መታወቂያ ለማውጣት መታወቂያ አሳዩኝ ህጋ መጣልኝ አትበልብኝ መታወቂያ ያላዘ እንዳታስገባ በቃ ታዝዤ ነው ነው ተመለሱ መታወቂያ አሳይና ግባ እንዴት እናርግኛ እኛም እኮ ግራ ገባኝ። አሁን ታዝዤ ነው መታካልኝ ቆርጣለሁ ግራ ለማውጣት ስትሄዱ ያያዛችሁ እሺ ወንድና ምንድነው ሰዎች ነገሩኝ እኔ ሷን በማየት ተብረከረኩኝ ውበት ከሷ ጋራ ነው የተፈጠረው ቃላቶች ያጥሩኛል እኔ እንኳን ላውራው ውበትና ቁንጅናሽ ይማርካል ለሚያይሽ ታንክ ወንዱ ቢለነር አድርገ ይማርካል ለሚያይሽ አንዳንዴ ግን እንግዲህ በቃ ጊፍትድ ነው። አሁን ሰውዬ በጣም በቃ ድምፁ በጣም ነው የሚያምረው። በቃ ግን አሁን ላይ ብር ያለው ሆኗል ዘፋኝ ማለት ነው። ብር ካለ ትዘፍናለህ፣ ብር ከሌለ አትዘፍንም። በቃ እንግዲህ ጊዜው ነው። ወንድና ምንድነው ሰዎች ነገሩኝ እኔ ሷን በማየት ተብረከረኩኝ ውበት
ከሷ ጋራ ነው የተፈጠረው ቃላቶች ያጥሩኛል እኔ እንኳን ላውራው ውበትና ቁንጅናሽ ይማርካል ለሚያይሽ ከንግቦች ነገር ይማርካል ለሚያይሽ አልለኝም በእውነት የእውነቱን ነው። በቃ ቢቻል ብናግዘው በእውነት ማገዝ የምትችሉ ሰዎች ብታግዙት። በቃ ድምፁ በጣም ነው የሚያምረው። ደግሞ ሪሚክስ ያደረገለት ራሱ እንዴት እንደሚያምር አያምርም? ሁላችንም በትላንትናው ዕለት በአርቲስት ገነት ንጋቱ ቤተሰቦች ፕራንክ ተደርገናል። አንቺ ቦርጭ ወጣሽ እንዴ? ኧረ አረገሽ እያሉሽ ምን ጥሩ ተመኝቶልኛል። ኧረ በጣም አሪፍ ነው። እናት እግዚአብሔር ሰጠኝ። እንግዲህ ክርስትና እናት ነኝ ሲልሽ በእውነቱ ጢባጢቤን የተጫወቱብን። በትላንትናው ዕለት ገነት ንጋቱ በኢንስታግራም ገጿ ላይ ይህንን ፎቶ ማለትም የተወለደ ህፃን ልጅ ፎቶ እግዚአብሔር ይመስገን ከሚል ጽሑፍ ጋር ፖስት ማድረጓን ተከትሎ ከዚህ ቀደም እርጉዝ መሆኗን ጠርጥረን ስለነበረ በቃ ወልዳ ነው ብለን ሁላችንም እንኳን ደስ ያላችሁ የሚል የምስራች አስተላለፈን። እውነት ሆኖ ተገኘ ወይ? በእውነቱ ተሳስቼ ስላሳሳትኳችሁ ይቅርታ አድርጉልኝ። ለምንድን ነው መሰላችሁ የምስቀው? ማለት እንዴት እንዳላየሁት ራሱ እኔ ግራ ገብቶኛል። ምክንያቱም የልጃቸው ምርቃት የነበረው ከአንድ ወር በፊት ነውና ገኒ የምርቃት ፕሮግራሙ ላይ በጣም ስትጨፍር ስትዘል ነበረ። እንዳልኳችሁ የምርቃት ፕሮግራሙ ከአንድ ወር በፊት ነበረ የነበረውና አሁን ወለደች ካልን ያኔ 8 ወሯ ነበረ ማለት ነው። በ8 ወሯ አንድ ነፍሰ ጡር እንደዚህ ትጨፍራለች ወይ? ኧረ በፍጹም። ምን እንደምል አላውቅም። ብቻ ተሳስቼ ያሳሳትኳችሁን በሙሉ ይቅርታ ለመጠየቅ እፈልጋለሁ። በነገራችን ላይ ገኒ ብቻ ሳትሆን ቅዱስና መክሊትም የህፃኑን ልጅ ፎቶ ፖስት አድርገው ነበረ። እዩ። እናም ትላንት ገኒ 5ኛ ልጃቸውን በሰላም ተገላገለች ብዬ ፖስት ካደረኩ በኋላ የተለያዩ የመረጃ ምንጮች ይደወሉልኝና አረ ተሳስተሻል፣ ባሁኑ ገኒና ልጆቿ ፕራንክ አድርገውሻል። ገኒ እግዚአብሔር ይመስገን ብላ የፖስተችው የህፃን ልጅ ፎቶ ማለትም እጇን ይዞ የሚያሳይ ፎቶ የወንድሟ ልጅ ነው፣ የታናሽ ወንድሟ ልጅ ነው። ሄመን ሆስፒታል ነው የተወለደው ህፃኑ ብለውኛልና ፕራንክ ተደርገናል ለማለት ነው። ራሱ ገኒ ወለደች ብለው ነው የዘገቡት ማለት ነው። እውነትም ፕራንክ ተደርገናል። እንግዲህ ማሮችዬ እንዳያችሁት ነው። ለዛሬ እነዚህን የመሳሰሉ የሚያስቁ፣ የሚያስተምሩ፣ የሚያዝናኑ ቪዲዮችን ይዘን መተን ነበረ። ለሚቀጥለው ደግሞ እናንተ እዚህ ጋር ሶሻል ሚዲያ ባስቀመጥነው ሊንክ ሜንሽን ብታደርጉልን ብትልኩልን ከአንዳንድ አብረን ሪያክት እናደርግበታለን። ወዳችኋለሁ። ሰብስክራይብ ማድረግ እንዳትረሱ። እንዳልኳችሁ ነው 50 ሺህ መግባታችን የማይቀር